አሰላሙ አለይኩም ወራህመቱላሂ ወበረካቱህ እና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁሉ ሰላም፣ ስራ እንዴት ነው? ጤንነት ከኔ ጋር አልሐምዱሊላህ። እናንተ ጋርስ እንዴት ነው? ከኔ ጋር ምንም አይደለም። እስካሁን ባለው አየር አለን እዚህ ደርሰናል ማለት ነው። ከእናንተ ጋርስ ስራ እንዴት ይዟችኋል? ዛሬ መጥቻለሁ። ሰብስክራይብ አድርጉኝ ቤተሰብ አበረታቱኝ። የሀይቅ ልጆች የት ናችሁ? እንግዲህ አበረታቱኝ ማለት ነው። ሻር ብታደርጉ ሰብስክራይብ ብታደርጉ ለታዋቂ ብቻ እንትን አትበሉ። እኛም ደግሞ ለመዳም ቅመሞች ምናምን ገደፍ ደፍ 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 ታደርጉን ጥሩ ነው። ካላላችሁም ደግሞ ኸይር ነው ኢንሻአላህ። አላህ ባለው ይሆናል። ሁሉም ነገር ጊዜ ሰዓትና ጊዜ ያለው ማለት ነው። እኛም ያንን እንጠብቃለን ማለት ነው። እና ዛሬ መጥቻለሁ። በቤቴ ነኝ። በቤቴ ነኝ መኝታ ክላሴ ማለት ነው። ድብር ብሎኛል ብቻዬን ሆኜ። እዚህ ሀይቅ ላይ የሚገርማችሁ ዩቲዩበሮች ምናምን የሉም። ቢኖሩም ደግሞ እኛ ሰፈር ምናምን ማንም የለም። እንደዚህ ዩቲዩብ ለመስራት ውጭ ምናምን ወጣችሁ ደግሞ በቃ ምንም ፍቃደኛ አይሆኑም። ደግሞ ብዙዎቹ በቃ ተደብቀው ለመኖር ነው የሚያስቡት እና ዩቲዩበር የለም። ሀታ ወንድሞችን ፍራንክ በባለፈው ባደረኩባቸው በጣም ነው የደበራቸው እነሱ ሀታ። ምክንያቱም እንደዚህ ሚዲያ ላይ መውጣት ምናምን አይፈልጉም። ወደኛ ጋር ያሉት ግን ወደ ሌላ ሰፈር ምናምን ማሻአላህ። ግን አሁንም አንድ ቪዲዮ ወንድሜን አስለቅሰዋለሁ። አንድ ወንድም አለኝ ደግሞ መጥቷል እኔ ጋር ነው ያለው። እሱንም ደግሞ እቃ ጠፋኝ እለዋለሁ። በእርግጥ እዚህ ፍራንክ ምናምን አይመቻችሁም። ወላሂ ለአዝም ለምን እንደሆነ አላውቅም። በሌላ በኩል እኮ ማሻአላህ ፍራንክ ምናምን ሲደረጉ ለራሱ የሆነ የመቀረጽ ፍላጎት አላቸው። እኛ ግን እዚህ ሀይቅ አካባቢ ቀድሞ ፍጹም እንደዚህ አይነት ቀልድ አይመቻቸውም። ለምን እንደሆነ አላውቅም። በባለፈው ሀታ ወላሂ ቪዲዮ ከጠፋ በኋላ ወንድሜ በጣም ደግጦ 3 ቀን ሙሉ ራሱ በጣም አንቦን ነበር። አንደኛው ማለት ነው። ምክንያቱም የምር ጠፍቶት የምር እየጠየቁ መስሎኝ ነበር። ይሄኛው ብዙም እንትን አላለም። በቃ ሌላ ሰው ወስዶ ነው ምናምን። ግን ይሄኛው በቃ እንዴት ጠፋ ብሎ ማለት ነው። እና ወደኛ ጋር ቪዲዮ የመስራት ፍላጎት የላቸውም በጥቅል ነው ማለት ነው። እና ለዚህም ነው መሰለኝ ልጆች ወደ ሀይቅ ምናምን ከደሴ በታች ቀርሞ ወደ ታች ብዙም ፍላጎት የላቸውም። ብትሰሩም ራሳችሁን ችላችሁ የመስራት እቅድ ቢኖራችሁ ይሄ ለዚህ ነው መሰል ተመልካች የሚሄድልን። ኢንሻአላህ ግን ወደፊት እንደሚኖረን ተስፋ አለን እና አበረታቱን። አንድ ወንድሜንም ደግሞ አሁን 2 ቀን ነው ምናምን እኔ ጋር ከመጣና አስለቅሰዋለሁ። አሁን በዚህ በመስኮቱ አድርጌ ነው ክላሴ ነኝ። ማንም የለ ብቻዬን ነው። ደብር ብሎኛል ግን እናስለቅሰዋለሁ። እሱንም ደግሞ ምን እንደሚል አብረን እናያለን ማለት ነው። ግን ክላሴ ላሳያችሁ ነው። በሌላ ጊዜ ቤቴን ከፈለጋችሁ አሳያችኋለሁ ማለት ነው። ኮመንት ላይ ምናምን ከጻፋችሁልኝ ማለት ነው። ክላሴ እንትን ትመስላለች። ወደዛ ግን ሌላ ክላስ አለው። በዚህ በኩል በር አለው። ተዘግታለች ማለት ነው። መብራት ምናምን ስላልበራ ነው ጨለምለም ያለው ማለት ነው። እና እስቲ እሱን ደግሞ በዚህ በመስኮት ካሜራችንን እናስቀምጥና ደግሞ ትንሽ እናስለቅሰውና ምን እንደሚል እናያለን። እናንተም ነው ቶሎ ወደ ሀገር የምትገቡ እስቲ ገባ በሉ፣ ሰብስክራይብ አድርጉኝ ማለት ነው። ወንድሜ ምን እንደሚል አብረን እንከታተል። ስንት ሰዓት ነው የሚጀምረው? ስንት ሰዓት ቀረው? 10 ደቂቃ አማን ነው። እንዴት ነው? ምን ነው የሆነ ነገር ልጠይቅህ ነበር። ችግር የለውም ወላሂ የሆነ ቃል ነበር። ሁለቱም ሙዚቃ ያዘ የሚገባ ነው። ሁለቱ አንዷ የዝዘር ነው። ሁለቱ ደግሞ ሌላ ነበር። አንዷ የዛይነት አንዷ ደግሞ ሌላ ነው። እቤት ነበር ያደረኩት አይደለም። በባለፈው ረመዳን ሲሄድ ለሌላ ነበር ያስቀመጥኩት። ከዛ ኪመርም ሀቢብን የጠየኩት ከዛ ሳዳ ጋር ናት የሄደች። በእርግጥ አብረን ነበር ያለው። ከዛ ሀቢብን ስጠይቅ ሀቢብ ጋር ተጣላን። እኔ አላየሁም ብሎ እኔ ደግሞ ማን ያነሳው
በአጋጣሚ አይተኸው ከሆነ ምናምን ከዛ ሀቢባ በጣም ተጣላን። እንዴት አነሳለሁ ምናምን ብሎ እሱማ ይሰራል፣ ግን የሚሰራው ደግሞ ይሄ ዋናው ይሄ ነው። እሱማ ቻርጀር ማድረጊያ ነው፣ ማንም አያውቀውም። እሱማ ምንም ጥቅም የለውም። እሱማ ግን ከሌላ እየይዘው ሊሸጡት ይችላሉ። እነዚህ አይነት ማይክ እንትን ካገኙ እንትን ይሉታል። ያ እንጃ። ይሄ ግን ጓደኛዬ ከውጭ ነው ያመጣው፣ ግን ደስ ያለ ብለኛለች። ውድ ነው ደግሞ ኤርፎን አይደለም፣ ሁለቱም ማይክ ነው። ይሄ ጦሬ ነው እንዴ? አዎ ማይክ ነው፣ ኤርፎን አይደለም። አንዱ የዚህ አይነት፣ አንዱ ደግሞ ሌላ አይነት ነው። እኔማ ከዚህ ስጠፋኩ አጋጣሚ ቸግሮ አስተካከለ ብዬ ወዳይ እንደው አጋጣሚ አይታወቅም። ወዳይ እኔ ደግሞ ገዝቼ እሰጣለሁ። ለልጅቷ ደግሞ እፈልገዋለሁ። እኔ ደግሞ በቃ የሌላ ቀን ከውጭ ምናምን የሚመጣም ሰው አጋጣሚ ምናምን አልኳት የኔ ይዞልኝ እንዲመጣ፣ ግን ውድ ነው፣ እዚህ ውድ ነው። እኔ ደግሞ ከዛ ከዱባይ ላስመጣው ነው። ልጅቷ ደግሞ አሁን አንቺ አለች እንጃ እሱማ ምንም አያደርግልህም፣ ግን አጋጣሚ ነው። ውድ ነው፣ ውድ ነው። 150 ሺህ ይሄንን እሷ በደሴ ጠይቀን ማለት ነው፣ ለእኔ ጠይቀን ነበር። ያኔን ልገዛው ነበር። ከዛ እሷ አንቺ ከምትገዢ ስሪበትና ትመልሽልኛለሽ አለች። እኔ ደግሞ አጋጣሚ ዝም ብያ ነው። ሁሉም ሶስቱም ማይክ ሆኖ ማለት ነው። ውድ ነው። እኔ ደግሞ በቃ ወደፊት ከዛም ለማስመጣት ምናምን በቃ ቀስ ብዬ እሰጥሻለሁ አልኳት። እሷ ደግሞ የስራ ነው አለች። ሀቢብ ጋር በጣም ተጠልደናል። እዚህ ፊት ለፊት ቴሌቪዥን ማስቀመጫው ላይ እዛ አስቀምጬ ሄድኩኝ። ስመጣም ከዛው ነው ዝም ብዬ። እኔ ደግሞ አለ ብዬ ከዛ ቀን ላይ መጣ፣ ማታ ላይ ነው እንደዚህ ክፍት ሳረግ የለም። ከዛ ይመርካም ተጣለ። የትስ ነው ምናምን መጥቶ ነበር ምናምን ብዬ ከዛ እሱ ደግሞ ማንም አልመጣም ማለት። ከዛ ሌላ ሰው መጥቶ ከሆነ ምናምን ስለው ማንም ሀቢብ መቃኔ እኮ እኔ አጋጣሚ እንዳይደብርህ ግን እኮ ስለጠይቀው አይደብርህም እኮ እኔ አይ እኔ ደግሞ አጋጣሚ ምናምን ብዬ ነው። እሱማ ነው እኮ መጠየቁ ችግር የለውም። ማንም ግን እንደ አጋጣሚ ብዬ ዝም ከማለት መጠየቁ ኸይር ነው ብዬ ነው። አይቶ ለኸይር ነው እኮ ተወከልኩ እንዴ ለምን ትብላለህ? ያኔ ወይ ሊገኝ ይችላል እዚህ አውቄ ነው ይማር ገርማችሁ እዚህ ጋር አድርጌ ነበር ቪዲዮ የሰራሁት። ምክንያቱም ካሜራዋን እዚህ ጋር አስቀመጥኳት። እሱ እዛ ውጭ ላይ ቁጭ ያልነው ጥንቅሽ ምናምን ነበረ በልተናል። አሁን ላይ ምናምን ወደ ሀገር መምጣት ፍላጎት ካለ ግን አሁን አለቀ። በቃ ጥንቅሹ ምንም በቃ ያርቋል። ወደ ሀይቅ ደግሞ ፀሐይ በጣም እንትን እያለ ነው እና እዚህ ጋር አስቀመጥኳት ካሜራዬን። እኔ ከወደ ሄድኩኝ ትንሽ አበስጫጨሁት ምናምን
በጣም ተናዶብኛል። በቃ እንደዚህ አይነት ነገሮች በዚህ የኛ ሰፈሮች ምንም አይመቻቸውም። ወላሂ እንደ አይነት ነገር ካሜራ አለ ስላቸው ደግሞ በቃ በጣም ነው የሚናደዱት። የሚገርማቸው እንደዚህ በቃ ካሜራ አለ ምናምን ስንላቸው በጣም ነው ብስጭት ጭት የሚሉት። ለማንኛውም በትንሹም ብትሆን እንደዚህ አስቀምጠን ካሜራችንን እዛሽ ላይ ሆነን ትንሽ አበስጫይተነዋል። በሌላ ቪዲዮ እንመጣለን ኢንሻአላህ። ያው ጥንቅሹ ምንም አልቋል። አሁን ላይ ግን ብዙም አይታይም ከላይ በኩል ማለት ነው። አሁን አለቀ። እስከ ዛሬ ነበር ማሻአላህ፣ እስከ ዛሬ በላን ጠጣን፣ ግን አሁን አለቀ ማለት ነው። እዛም ደግሞ ቤት አለን እያሰራን ነው ማለት ነው። ሁለተኛ ቤት ነው ወይ እንዳትሉ። ለማንኛውም ይኛ አይደለም አስቦክታል፣ የመዳም ቅመም ቤት ነው። አላህ በሰላም ለሀገሯ ያብቃት፣ ስኬታማ ሆና ማለት ነው። ሁላችንም በሰው ሀገር ያለው ስኬታማ ሆኖ በሰላም ለሀገራችን ያብቃን። እወዳችኋለሁ። ከኔ የበለጠ አላህ ሱብሃነሁ ወተዓላ ውድድር ያርግልኝ። በሰላም ለሀገራችን ይመልሳችሁ። ሰላም አለይኩም። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ዛሬ መንገድ ላይ ነኝ እንደምታዩት፣ መንገድ ላይ ሳያችሁ ማለት ነው። ከሰፈር ጀምሬ